በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስሙ የተቀደሰና የተፈራ ነው። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ለሚያደርጓትም ሁሉ በጎ ማስተዋል አላቸው። እግዚአብሔርን የምትወዱ እግዚአብሔር የሚወዳችሁ የኢየሱስ ክርስቶስ ቤተሰቦች በጌታዬ በኢየሱስ ክርስቶስ ፍጹም ሰላም የአክብሮት ሰላምታዬን እያቀረብኩላችሁ በአዲስ መልክ ወደ ተዘጋጀው ትምህርታችን በቀጥታ እንገባለን። የዕለቱ ትምህርታችን ርዕስ የበጉ ሰርግ ራት በሚል ነው። የርዕሳችን ኃይለ ቃል የሚገኝበት የመጽሐፍ ቅዱስ ክፍል የአዲስ ኪዳን የትንቢት መጽሐፍ በሆነው የዮሐንስ ራእይ ምዕራፍ 19 ቁጥር 9ን መሰረት በማድረግ ነው። በቅድሚያ ከቅዱስ ወንጌል የምናነበው የጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ወንጌል ሐዋርያውና አገልጋዩ ቅዱስ ዮሐንስ እንደጻፈው የዮሐንስ ወንጌል ምዕራፍ 6 ከቁጥር 47 እስከ ቁጥር 59 ያለውን ነው። እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። የሕይወት እንጀራ እኔ ነኝ። አባቶቻችሁ በምድረ በዳ መና በሉ ሞቱም። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ሥጋዬ ነው። እንግዲህ አይሁድ ይህ ሰው ሥጋውን ልንበላ ይሰጠን ዘንድ እንዴት ይችላል ብለው እርስ በእርሳቸው ተከራከሩ። ስለዚህ ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የወልደ እጓለ እመሕያው ክርስቶስን ሥጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም። ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። ሥጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና ሥጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ሕያው አብ እንደላከኝ እኔም ከአብ ዘንድ የተነሳ ሕያው እንደመሆን እንዲሁ የሚበላኝ ደግሞ ከእኔ የተነሳ ሕያው ይሆናል። ከሰማይ የወረደ እንጀራ ይህ ነው። አባቶቻችሁ መና በልተው እንደሞቱ አይደለም። ይህን እንጀራ የሚበላ ለዘላለም ይኖራል። በቅፍርናሆም ሲያስተምር ይህን በምኩራብ አለ። ቃሌ ከሚያልፍ ሰማይና ምድር ቢያልፍ ይቀላል አለ ጌታ ለደቀ መዛሙርቱ። መልካም። የማቴዎስ ወንጌል ምዕራፍ 7 ቁጥር 6 ላይ እንዲህ ይላል፣ በእግራቸው እንዳይረግጡት ተመልሰውም እንዳይነክሷችሁ የተቀደሰውን ለውሾች አትስጡ፣ ዕንቆቻችሁንም በእሪያዎች ፊት አትጣሉ ነው የሚለው። እነርሱ ክብሩን አያውቁትምና ይህን ክብር ያወቃችሁ ለቅዱስ ሥጋው ለክቡር ደሙ ለቅዱስ ቁርባን የበቃችሁ ክርስቲያኖች ሆይ የተቀደሰውን ለውሾች አትስጡ። ውሻ ወደ ትፋቱ ይመለሳልና ይህንን ክብር ጠብቁት። ብትወድቁም በንስሐ እየተመለሳችሁ ዕንቆቻችሁን እኒህን ክብራችሁን በእሪያዎች በአሳማዎች ፊት አትጣሉ። በሰራዊት አጋንንት ውሾች፣ በሰራዊት አጋንንት እሪያዎች እርሱ ባደረባቸው የእግዚአብሔር የክርስቶስን ፍቅር ያልገባቸው ላይ አትጣሉት። ይህን ክብራችሁን ጠብቁ ነው። የዮሐንስ ወንጌል ምዕራፍ 6 ቁጥር 35 ላይ እንደሚነግረን ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምንም ሁልጊዜ ከቶ አይጠማም ነው ያለው። የሕይወት እንጀራ የሆነውን ኢየሱስ ክርስቶስን በቅዱስ ቁርባን በቅዱስ ቤተ ክርስቲያን ውስጥ እየተገኘን እያስቀደስን ኪዳን እያደረስን ቅዱስ ቃሉን እየሰማን ንስሐ በመግባት ሊወስዱት የሚገባ የሕይወት ምግብ ነው።
ይህንን ፈጥነን ልናደርገው ይገባልና ነው። ዋናው መሰረታዊ ሐሳብ ለቅዱስ ሥጋ ለክቡር ደሙ ትውልዱ ሊበቃ ይገባል የሚለውን መሰረት ያለውን የሕይወት ትምህርት ለማስተማር ነው። ይሄ ነው አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 16 እስከ 17 ላይ የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን ነው ያለው። የምንቆርሰውስ እንጀራ ከክርስቶስ ሥጋ ጋር ህብረት ያለው አይደለምን? አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ሥጋ ነን፣ ሁላችን ያን አንዱን እንጀራ እንካፈላለንና የሚለው ያ እንጀራ ኢየሱስ ክርስቶስ በቀራንዮ በራስ ቅል ስፍራ በጎልጎታ ራሱን እንደ ብራና ቆዳ ወጥሮ ተሰቅሎ ቅዱስ ሥጋውን ክቡር ደሙን ያፈሰሰውን የሕይወት የዘላለም ምግብ ነው። ይህንን ቅዱስ ሥጋ ክቡር ደሙን ነው የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን የሚለን። ዛሬም በቤተ ክርስቲያናችን በታቦታቱ ፊት የሚፈተተው ቅዱስ ሥጋ ክቡር ደሙ ማለት ነው። አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 23 26 ላይ ጌታ ኢየሱስ አልፎ በተሰጠበት በዚያች ሌሊት እንጀራን አንስቶ አመሰገነ፣ ቆርሶም እንካችሁ ብሉ፣ ይህ ስለ እናንተ የሚሆን ሥጋዬ ነው። ይህንን ሥጋ ነው ኢየሱስ ክርስቶስ በቀራንዮ ላይ የሰጠን። ይህን ለመታሰቢያዬ አድርጉት አለ። መታሰቢያዬ ሲል ቅዱስ ሥጋ ክቡር ደሙን መታሰቢያ ነው የሚሉ ሌሎች ቤተ እምነት መጥተውብናል። መታሰቢያ ማለቱ መከራዬን የምታስቡበት፣ ጭንቀቴን ስለ እናንተ የተገረፍኩትን 6666 ጅራፍ፣ ሌላውንም መከራዬን እስከ ቀራንዮ የተሰቀልኩበትን የምታስቡበት የሕይወት ምግብና መጠጥ ነው ማለቱ ነው። እንደዚሁም ከራት በኋላ ጽዋውን ደግሞ አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁት ጊዜ ሁሉ ይህን ለመታሰቢያ ያድርጉት አለ። ስለኛ ቅዱስ ሥጋውን ቆርሶ ክቡር ደሙን አፍስሷልና ያንን እያሰብን ፍቅሩን መከራውን እያሰብን የምንወስደው የሕይወት ምግብ ነው። ይህን እንጀራ በበላችሁ ጊዜ ሁሉ ይህንንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ ነው። መታሰቢያ ማለት ይሄ ነው። የክርስቶስን ፍቅር በውስጣችሁ ገልጣችሁታል። ስለዚህ ይህን ፍቅር በእርሱ ለመኖር የተሰናዳ የተዘጋጀ ምእመናት አሉን? እጅግ ንዑዳን ክቡራት ናቸው። ለዚህ ተፋጠኑ ምእመናን ሕዝበ ክርስቲያን። ሌላው አንደኛ ቆሮንቶስ ምዕራፍ 11 ቁጥር 27 እስከ 32 ላይ ስለዚህ ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ሥጋና ደም ዕዳ አለበት። ሳይገባው ሰው ግን ራሱን ይፈትን፣ እንዲሁም ከእንጀራው ይብላ ከጽዋውም ይጠጣ። ሳይገባው የሚበላና የሚጠጣ የጌታን ሥጋ ስለማይለይ ለራሱ ፍርድ ይበላልና ይጠጣልምና ነው። ይህ እንዳይሆን በእውነተኛ ንስሐና ለታይታ ሳይሆን ትክክለኛ ከእግዚአብሔር ጋር የምንገናኝበት ኋላም የእግዚአብሔርን ርስት ሊያፈርሰን በሚችል መልኩ ነው። ርስቱን ገነት መንግሥተ ሰማያትን እያሰብን ከልብ ከእውነት ንስሐ በመግባት እየተጸጸትን እየወደቅን በኃጢአት እየተነሳን የምንወስደው የሕይወት ምግብ ነው፣ የሕይወትን መጠጥ ነው። ስለዚህ በእናንተ ዘንድ የደከሙና የታመሙ ብዙዎች አሉ፣ አያሌዎችም አንቀላፍተዋል። ራሳችንን ብንመረምር ግን ባልተፈረደብንም ነበር። ነገር ግን በተፈረደብን ጊዜ ከዓለም ጋር እንዳንኮነን በጌታ እንገሰጻለን። በቃሉ ይገስጸናል፣ በመዝሙር መልእክቱ ይገስጸናል፣ በብዙ ሊቃውንተ ቤተ ክርስቲያን መምህራን ያስተምረናል። በሕይወት በመከራ በጭንቅ በችግር ይገስጸናል። እንዲህ እያለ እግዚአብሔር ለዘላለም እሳት ውስጥ እንዳንወድቅ ወደ ጽድቁ ሕይወት እንድንመጣና ንስሐ ገብተን በቅድስት ቤተ ክርስቲያን በቤቱ ከብረን ኋላም ርስቱን እንድንወርስ ይገስጸናል። ይሄ ነው ሐዋርያው ቅዱስ ጴጥሮስ በመልእክቱ ሁለተኛ ጴጥሮስ 1 ቁጥር 10 ላይ ስለዚህ ወንድሞቼ ሆይ መጠራታችሁንና መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ፣ እነዚህን ብታደርጉ ከቶ አትሰናከሉምና ነው። በጸሎት መትጋት፣ በጾም በስግደት መትጋት ነው።
በምጽዋት መትጋት፣ እግዚአብሔርን በኪዳን ጸሎት ቅዳሴ በማስቀደስ መትጋት፣ ቅዱስ ቃሉን በቤተ ክርስቲያን ተገኝቶ በመስማት ዝማሬውን ያሬዳዊ ዜማን እየፈለጉ ያን በመስማት ደግሞ መበርታት። ወንድሞቼ ለዚህ ክብር ተጠርታችኋል። ተጠርታችሁ ብቻ እንዳትቀሩ እንድትመረጡ ጭምር ጽኑ፣ በጸሎትም ትጉ። ይህን ብታደርጉ ከቶ አትሰናከሉምና ነው ያለው። ይህን ነው ቅዱስ ጴጥሮስ የነገረን። መልካም ቅዱስ በራእዩ ዮሐንስ ራእይ 3 ቁጥር 20 ላይ እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱም ጋር እራት እበላለሁ፣ እርሱም ከኔ ጋር ይበላል ነው ያለው። ስለዚህ እግዚአብሔር አሁን ደጃችንን የልቦናችንን ደጅ እያንኳኳ ነው። ለቅዱስ ሥጋ ለክቡር ደሙን ልንፈጥን ይገባል። ከእርሱ ጋር እራት እንብላ እርሱም ከኛ ጋር ይበላልና። ይህን ፍቅር ነው እግዚአብሔር የሰጠን፣ የሚጠራንም ይሄን ክብር እንድንቀዳጅ ነው። የዮሐንስ ራእይ ምዕራፍ 16 ቁጥር 15 ላይ እነሆ እንደ ሌባ ሆኜ እመጣለሁ፣ ራቁቱን እንዳይሄድ እፍረቱንም እንዳያዩ ነቅቶ ልብሱን የሚጠብቅ ብፁዕ ነው። ልብሱን የሚለው አካላዊ ሥጋውን ነፍሱን ከኃጢአትና ከበደል አንጽቶ ንስሐ ገብቶ የሚጠብቅ ብፁዕ ነው ማለት ነው። ለዚህ ክብር ያብቃን። የዮሐንስ ራእይ ምዕራፍ 22 ቁጥር 17 ላይ መንፈሱና ሙሽራይቱ ና ይበል፣ የተጠማም ይምጣ፣ የወደደውም የሕይወትን ውሃ እንዲያው ይውሰድ ያለ ክፍያ። በቀራንዮ በዕለተ ዓርብ ቅዱስ ሥጋውን የቆረሰውን ክቡር ደሙን ያፈሰሰውን የሕይወት ምግብና መጠጥን የወደደም የሕይወትን ውሃ እንዲያው ያለ ክፍያ ይውሰድ ነው ያለው። ይህንን ነው የሰጠን በነጻነት። ይህንን እውነት አባቶቻችን ቅዱሳን በዚህ መልኩ ገልጸውታል። የብህንሳው ኤጲስቆጶስ ቅዱስ አባ ሕርያቆስም በቅዳሴ ማርያም ድርሰቱ አንቀጽ 94 ላይ ድንግል ሆይ የሚበላውን ያፈራሽልን፣ የሚጠጣውን ያስገኘሽልን፣ ወዮ ካንቺ የተገኘ ህብስት በማመን ከእርሱ ለሚቀበሉ ሕይወትንና ደህንነትን የሚሰጥ ነው። ወዮ ካንቺ የተገኘ ህብስት በማመን ከእርሱ ለማይቀበሉ ሰዎች የማይለማመጥ ጽኑ ነው። ይኸውም ኃያል የሚሆን የአድማስ ድንጋይ ነው። ወዮ ካንቺ የተገኘ ጽዋ በማመን ከእርሱ ለሚጠጡ ሰዎች ጥበብን የሚገልጥ ሕይወትንም የሚሰጥ ነው። ወዮ ካንቺ የተገኘ ጽዋ በማመን ከእርሱ ለማይጠጡ ሰዎች የሚያሰክርና የሚያፍገመግም የሚጥልና ኃጢአትን ስለሚያስተፈንታ ኃጢአትን የሚጨምር ነው እንዳለ ይህን ነው የነገረን አባ ሕርያቆስ። የብህንሳው ኤጲስቆጶስ አባ ሕርያቆስ በቅዳሴ ማርያሙ ስለ ቅዱስ ሥጋ ስለ ክቡር ደሙ ሕይወት ልክ የሆነውን ትምህርት እንዲህ ነው የገለጠው። እዚያው ሌላው አንቀጽ 144 ቁጥር 42 ላይ እዚያው በቅዳሴ ማርያም ላይ እንዲህ ብሏል። ይህን ቁርባን የሚያቃልል ሰው ቢኖር አይቅረብ ይከልከል እንጂ። ይህ ህብስት እንደምታዩት እንደ ምድራዊ ህብስት ብላሽ አይደለም፣ እሳተ መለኮት ነው እንጂ። ይህን ህብስት የሚጎርስ ምን አፍ ነው? ይህን ህብስት የሚያላምጥ ምን ጥርስ ነው? ይህን ህብስት የሚችል ምን ሆድ ነው? አሁንም አምላካችን ሆይ እንደ ምሕረት ነው እንጂ እንደ ኃጢአታችን አይደለም እንበል ያለው። ቅዱስ ሥጋውን ክቡር ደሙን ለመቀበል ጊዜ ቀጠሮ ይዛችሁ ቆይ ነገ ሲመጣ ቆይ ከነገ ወዲያ እያላችሁ በከንቱ ጊዜያችሁን የምታባክኑ ወገኖቼ ክርስቲያኖች በቁርጠኝነት ይህን የዘላለምን የሕይወት ምግብና መጠጥን ለመቀበል ዛሬውኑ ከወሰናችሁ ነገ በእኛ ላይ የሚከሰተውን ለመገመት እጅግ ከባድ ነገር ይገጥመናል ይችላልና የመዳንን ቀን በዛሬ አስልተን ፈጥነን ንስሐ በመግባት ቅዱስ ቁርባኑን በመቀበል ተዘጋጅተን እንጠብቅ። ይህን ነው የሚነግረን። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2 ላይ እነሆ የተወደደ ሰዓት አሁን ነው፣ የመዳን ቀን አሁን ነው ያለው፣ ነገ አይደለም። በሌሎች ቤተ እምነት ላሉ ወገኖቼም ቅዱስ ቁርባንን በተመለከተ እምላቸዋለሁ። የዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ኢየሱስም እኔ መንገድና እውነት ሕይወትም ነኝ፣ ከኔ በቀር ወደ አብ የሚመጣ የለም ይላል። አዎ ቅዱስ ሥጋ ክቡር ደሙ መንገዳችን፣ እውነታችን፣ ሕይወታችን ነው። ከኔ በቀር ያለው ይህን ቅዱስ ሥጋ ክቡር ደሙን ሰው ካልበላ ካልጠጣ ርስቱን መውረስ አይችልም።
ሌላው አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 1 እስከ 2 ላይ ልጆቼ ሆይ ኃጢአትን ብታደርጉ ይህን እጽፍላችኋለሁ፣ ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው ያለው። እርሱም የኃጢአታችን ማስተሰሪያ ነው ያለው። እዚያው አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 7 ላይ ለእያንዳንዳችን ኅብረት አለን፣ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ነው ያለው። ስለዚህ የክርስቶስ ደም ከኃጢአት ያነጻናል። እነዚህን ትምህርቶች ኢየሱስ ክርስቶስ አማላጅ እንደሆነ እንደ ማስረጃ የሚያቀርቧቸው የመጽሐፍ ቅዱስ ጥቅሶች ናቸው በሌሎች ቤተ እምነት ያሉት። ይልቁንም እነዚህ ትምህርቶች ለቅዱስ ሥጋውና ለክቡር ደሙ የተጠቀሱ ስለመሆናቸውን ማስረጃ ማሳየት እንችላለን። ራእይ 1 ቁጥር 6 ላይ ለወደደን ከኃጢአታችንም በደሙ ላጠበን መንግሥትም ለአምላኩና ለአባቱም ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን፣ አሜን። ይህንን የነገረን በዮሐንስ ራእይ የተገለጠው የበጉ ሰርግ እራት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ በጎልጎታ በክቡር መስቀል ላይ በተሰቀለ ጊዜ በአምስቱ ቀናተ መስቀል ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በተባሉት ችንካር ተቸንክሮ የቆረሰውን ቅዱስ ሥጋውንና ያፈሰሰውን ክቡር ደሙን ለእኛ ለሰው ልጆች እንደተሰጠን ለማስገንዘብ ይህን አለ። ይህንን ነው ማስተዋል ያለብን። ክርስቲያኖች ለቅዱስ ሥጋ ለክቡር ደሙ ልንበቃ ይገባል። የበጉ ሰርግ ማለት እራቱ ይሄ ነው። ዘላለማዊ የሆነውን የሕይወት ምግብና መጠጥ ቅዱስ ቁርባኑን ለመብላትና ለመጠጣት የምንመኘውን ሁላችንንም ለክብሩ የበቃን ያድርገን። ለክብሩ የበቃችሁትንም እስከ መጨረሻዋ ሰዓት ድረስ ያጽናችሁ፣ አሜን። የበጉ ሰርግ እራት የዮሐንስ ራእይ ምዕራፍ 19 ቁጥር 9 ያስተማረን የመከረን ኤልሻዳይ ሁሉን የሚችል አምላክ ለወደደን ከኃጢአታችንን በደሙ ላጠበን ለአምላካችን ለኢየሱስ ክርስቶስ ከዘላለም እስከ ዘላለም ድረስ ክብርና ኃይል ለእርሱ ይሁን፣ አሜን። ወስብሐት ለእግዚአብሔር።